ፈሪ የሆንክበት ሶስት ምክንያቶች ልንገር። አንደኛው አይምሮ ውስጥ የሚመላለስ ድምጽ ጫጫታ ሁሉ ያንተ እየመሰለ ወደ ኋላ ትመለሳለህ። የሆነ ነገር አረጋለሁ ስትል አትችልም፣ ትወርቃለህ፣ ተከስራለህ ሲል ተቀበለ ወደ ኋላ ትመለሳለህ። ሁለተኛው በሰው ዘንድ ተወዳጅና ተቀባይነት ለማግኘት የማትፈልገውን ህይወት እየኖርክ ነው። ሰዎች ምን ይሉኛል፣ ብከስርስ፣ በወድቅስ፣ ቢሳቅብኝስ እያልክ ከምትወደው ዓላማ ወደ ኋላ እየተመለስክ ነው። ሶስተኛው ያንተ አውተንቲክ የሆነ ዓላማህን ህይወትህን ማን እንደፈጠረ ኃይልን ስለማታቅ ሰዎች፣ ሁኔታዎች፣ ሁሉ ነገር ያስፈራል። በህይወታችን እኛ ማን እንደሆነን እውነተኛ የሆነ ማንነታችን ካወቅን ምንም ነገር በዚህ ምድር የሚያስፈራን ነገር የለም። እኛ የሚታየው አካላችን፣ ስጋችን፣ አይናችን፣ ጆሮአችንን ሳንሆን የማይዳስስ የማይጨበጥ የማይፈርስ ዘላለማዊ ማንነት ያለን ፍጥሮች ነን። ይሄን ካወቅ ማንም የሚሰጥ ነገር የለም፣ ማንም የሚወስድብ ነገር የለም። ይህ ሲሆን አውተንቲክ የሆነ ኮንፊደንስ ይኖራል። ሶ ብራዘር የፈራና የተጨነቀ ከሆንክ እነዚህን ነገሮች በትጋት ፈጽም። ወዳለሁ።